የሀገራችን የፊልም ኢንዱስትሪ በብቃት ሳይሆን በቁንጅና የተሰራ ይመስል በበርካታ ውብ ሴት አርቲስቶች የተሞላ ነው። እናም በዛሬው ቪዲዮአችን አስሩን በመምረጥ በደረጃ አስቀምጠናቸዋል። በዝርዝሩ ውስጥም ከፍንሃን እስከ ፈሪሃት፣ ከዕፀ ሕይወት እስከ ሳያት ብዙዎች ተካተዋል። ብዙ ያልተጠበቁ አርቲስቶችን በቪዲዮአችን የምናይ ይሆናል። ማንን አንደኛ ደረጃ ላይ እንዳስቀመጥን ቪዲዮውን እስከ መጨረሻ በማየት እወቁ እያልኩኝ ውበት እንደተመልካቹ ነውና የእናንተንም ሶስቱ አርቲስቶች በደረጃ ኮሜንት ላይ ታጋሩኝ ዘንድ ጠይቃለሁ። ቪዲዮውን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ እንዳይረሱ። አስረኛ ደረጃ ላይ የተቀመጠችው ዕፀ ሕይወት አበበ በ16 ዓመቷ ሞዴሊንግን የጀመረችው ዕፀ ሕይወት ጆሲ ኢን ዘ ሃውስ የተሰኘው የጆሲ የሙዚቃ ክሊፕ ከህዝብ ጋር ያስተዋወቃት ስራ ነበር። አዲስ አበባ ጣሊያን ሰፈር ተወልዳ ያደገችውና ብዙዎች ዘንድ ተወዳጅ የሆነችው እንዲሁም ከሀገራችን ቆነጃጅት አርቲስቶች ተርታ የምትመደበው ዕፀ ሕይወት አበበ ከመጀመሪያዋ ፊልሟ አዳም አድናቆትን እስከቸረችበት ፔንዱለም እንዲሁም በበርካታ የኢትዮጵያ ፊልም ላይ በመሳተፍ ትታወቃለች። እንዲሁም በአንድ ወቅት ታዋቂ ባለሀብት ጋር ትዳር መስርታ የነበረችው እቺ ውብ ተዋናይት ምንም እንኳን ልጆች ብታፈራም በኋላ ግን ከባለቤቷ ጋር መፋታቷ ይታወቃል። እናም ዕፀ ሕይወት አበበን በ10ኛ ደረጃ ላይ ተቀምጣለች። ቬሮኒካ አዳነ 9ኛ ደረጃ ላይ ተቀምጣለች። በሙዚቃ ስራዎቿ የምትታወቀው ቬሮኒካ ከሙዚቃዎቿ ባልተናነሰ መልኩ በውበቷም የበርካቶችን ቀልብ ስባለች። በአንድ ወቅት ኢቢኤስ ቲቪ ሴፉ ሾው ላይ ቀርቦ አፍቃሪዋ እንደሆነ በይፋ ከተናገረው ብሩክ ሰሞኑን ደረቱ ላይ ፍቅሯን እስከተነቀሰ ወጣት ድረስ በርካቶች እንደተማረኩባት ሲናገሩ መስማት የተለመደ ሆኗል። ደረቷ ላይ የተነቀሰችው ንቅሳትና የሰውነቷ አቋም ተወዳጅነቷን ከፍ ቢያደርግላትም መልኳም ቢሆን ምንም የሚወጣላት እንዳልሆነ ሲናገሩ በርካቶች ይደመጣሉ። 8ኛ ደረጃ ኑሃሚ መሰረት በአጋጣሚ ወደ ጥበብ ዓለም ገብታ በዛው ከቀሩ አርቲስቶች መሃል የምትመደበው ኑሃሚ ቆንጆ ከሚባሉ እንስት የሀገራችን አርቲስቶች መሃል አንዷ መሆን ችላለች። ታናሞ በተሰኘ የሳንቾ ዘፈን ከህዝብ ጋር የተዋወቀችበት የመጀመሪያዋ ስራ ነው። ይቺ አርቲስት በርካታ ፊልሞች ላይም በትወና ተሳትፋለች። እንዲሁም በጣም አጭር ጊዜ ውስጥ እንደነ ታሪኩ ባባ፣ ማንዴላ፣ ደረጀ ኃይሌ ከመሳሰሉ ዕውቁ የሀገራችን አርቲስቶች ጋርም አብራ ለመስራት ችላለች። 7ኛ በኢትዮጵያ የፊልም ኢንዱስትሪ ውስጥ ሴት አርቲስት ሲባል አእምሯችን ላይ ቀድማ ከሚመጡ ቀዳሚ ተዋናይ መሃል ሰላም ተስፋዬ አንደኛዋ ናት። ጦላይ የወታደሮች ካምፕ የተወለደችውና ያደገችበት ሁመራን በመወከል የቁንጅና ውድድር በመሳተፍ የአርቱን ዓለም የተቀላቀለችው ሰላም የመጀመሪያዋ ፊልም የሆነው 3 ማዕዘንን የሰራችው በ2005 ዓመተ ምህረት ነበር። በኋላም የአዲስ ሙዚቃ አዋርድ ያሸነፈችበትን በደች አራዳ ቁጥር 3 የተሰኘ የፊልም ጨምሮ ሌሎች በቁጥር በርካታ ለጥበብ ወዳጆች ለእይታ አበረከታለች። አንዳንዶች በሰላም ቁንጅና ላይ ጥያቄ ቢያነሱም በብዙዎች ዘንድ ግን ተወዳጅነትን አትርፋለች። 6ኛ ፍንሃን ህድሩ የቢኤስ ጋዜጠኛ እንዲህ ስል አድንቋት ነበር። ለፖስት ካርድ የሚሆን ውበት ነው ያለሽ ብሎ አድናቆቱን ነበር የገለጸላት። ይቺ አርቲስት ከህዝቡ ጋር በሰፊው የተዋወቀችበት ስራ የእሱ ባለው ማሬ ማሬ የተሰኘ የሙዚቃ ክሊፕ ቢሆንም እሷ ግን ቀደም ብላ በማስታወቂያ ስራዎቿ ነበር የጥበብ ዓለሙን የተቀላቀለችው። በመጀመሪያዋ የማስታወቂያ ስራዋ 480 ብር ብቻ አግኝታ የነበረችው ፍናን አሁን ላይ ግን ዝናዋንና ውበቷን በመጠቀም በርካታ ገንዘብ ተከፋይ ልትሆን በቅታለች። ከጥቂት ጊዜ ወዲህ በአማርኛ ፊልሞች ላይ ከማይጠፉ ተዋናይ መሃል አንዷ የሆነችው ይቺ አርቲስት በዝርዝራችን ውስጥ 6ኛ ደረጃን ይዛለች። 5ኛ ማህደር አሰፋ ማህደር ጥቂት የማይባሉ የፊልም ስራዎችን ቢኖራትም በሰፊው ከህዝብ ጋር ያስተዋወቃትና ተወዳጅነትን ያስገኘላት ስራዋ ሰው ለሰው የተሰኘ ተከታታይ ቲቪ ድራማ ነበር። መድኃኒት የተባለችን ገጸ ባህሪ በመወከል ስትተውን ነበር። የሀገራችን ቁጥር 1 ቱጃር አላሙዲን ጨምሮ በበርካታ የወንዶች ልብ ውስጥ ተተት ብላ ነው የገባችው። ምንም እንኳን ብዙ አፍቃሪ ቢኖራትም
ድሃ ያፈቅራል ሀብታም ያገባል ነውና ነገሩ። በመጨረሻም የቱጃሩ የአላሙዲን ከመሆን አልቀረችም ነበር። ልጅም አፍርታለች። እስካሁንም አብረው ናቸው። አራተኛ ደረጃ ሃናን ታሪክ ወላፈን በተሰኘ በኢቢኤስ ቲቪ ይተላለፍ በነበረ የቲቪ ድራማ ተወዳጅነትንና አድናቆትን ያገኘችው እንዲሁም በበርካታ ፊልሞች ላይ በመተወን የምትታወቀው ሃናን ስለሚሳሱ ውበቷ ሲመሰክሩላት ይደመጣል። በተማረችበት ሃይ ስኩል በሞዴሊንግ ተወዳድራ በማሸነፍ ገና በለጓ እድሜ ነበር ጥበብ እንደጠራቻት ያወቀችው። ሶስተኛ ደረጃ ሉላ ገዙ 1.77 የምትረዝመውና ሚስ ወርልድ ኢትዮጵያ ጨምሮ በተደጋጋሚ በሞዴሊንግ ስራዎች ላይ በማሸነፍ የምትታወቀው ሉላ ሶስተኛ ደረጃ ላይ ተቀምጣለች። ሞዴል፣ የቲቪ ሾው አቅራቢ፣ ተዋናይ እና የማስታወቂያ ባለሙያ የሆነችው ሉላ ገዙ በብዙዎች ዘንድ ተወዳጅ ነች። ሁለተኛ ፍሬያት የማነ ሀበሻዊ የተሰኘ ጆኒ ራጋ የሙዚቃ ቪዲዮ ኪነ ጥበቡን የተቀላቀለችው በኋላም ጉደኛ የተሰኘው ፊልሟ ሀብ ላይ የጀመረችው ቆነጃጅት ዝርዝር ውስጥ ሁለተኛ ደረጃን ይዛለች። አንደኛ ይቺ ቆንጂዬ አርቲስት በዚህ የቆነጃጅት ዝርዝር ውስጥ የቀዳሚነት ስፍራ ይዛለች። ገና በ17 ዓመቷ ልጅ እያለች በ1990 ዓ.ም ሞዴሊንግ ላይ በመሳተፍ እና ምርጥ 20 ውስጥ በመግባት የአርቱን ጉዞዋን ሀብ ላይ ጀመረችው። በኋላም በመሪ ተዋናይነት ስራ በተሰኘው ፊልሟ ላይ በመሳተፍ ነበር ከህዝቡ ጋር ትቀላቀል የቻለችው። ውድ የቻናሌ ቤተሰቦች ለዛሬ የያዝኩት የቆነጃጅቶች ዝርዝር እዚህ ላይ ያበቃል። በዝርዝሩ የማትስማሙበት ካለ ኮሜንት ላይ አስተያየታችሁን አስቀምጡልኝ።